ዛሬ እግር ኳስን የሚወዱ የሚጠብቁት ቀን አርጀንቲና ከእንግሊዝ ሁለት ሀገራት ዓለም ዋንጫ። በስተጀርባ ግን የተረሳ የሚመስል ታሪክ። ሜዳው ላይ 22 ተጫዋቾች አሉ። ዛሬ የምናየው ውጊያ ግን ከእግር ኳስና ከሜዳ እጅግ የላቀ ነው። ምክንያቱን ልንገራችሁ። ነገር ግን ይህን ጨዋታ ለመረዳት 40 ዓመት ወደኋላ መለስ ስንበል በፈረንጆቹ አቆጣጠር ወደ 1986 በ1986 በሜክሲኮ አዘጋጅነት የዓለም ዋንጫ ተካሄደ። በዚያ ዘመን የእግር ኳስ ዓለም አንድ ሰውን ያደንቅ ነበር፣ ዲያጎ አርማንዶ ማራዶና። አርጀንቲናና እንግሊዝ በሩብ ፍጻሜ ተጋፈጡ። 0-0 ቢሆንም ውጤቱ ጨዋታው እየተካሄደ ነበር። ማራዶና ከመስመር የተሻገረለትን ኳስ በእጁ ያገባታል። በኋላም የእግዚአብሔር እጅ አላት። በወቅቱ ግን የመስመር ዳኛውም ዋናው ዳኛውም አላዩትም። ጎሉ ተሰጠ። እንግሊዝ ተቃወመች፣ ጮኸች፣ አለቀሰች። ውሳኔው አልተቀየረም። ከዛ ቀጥሎ ግን ታሪካዊ ጎል መጣ። ማራዶና ከግማሽ ሜዳ 5 የእንግሊዝ ተጫዋቾችን አልፎ እንደ እባብ ተንሸራቶ እንደ ጭጋግ ተሰውሮ እንደ ነፋስ አልፎ ጎሉን አስቆጠረ። ያ ጎል ዛሬም የክፍለ ዘመኑ ጎል ተብሎ ይጠራል። አርጀንቲና 2-1 አሸንፋ የዓለም ዋንጫውን አነሳች። ማራዶናም ተመለከ። እንግሊዝ ግን ያንን ጊዜ አልረሳችውም። እንግሊዝ በታሪክ ብዙ ነገር አልረሳችም። ነገር ግን ይሄ የተለየ ነበር። ምክንያቱም ይሄ ስርቆት ነው ብለው ነው ያመኑት። የእግር ኳስ በእጅ የተቆጠረ ማጭበርበር፣ ያልተሰጠ ፍትህ። 1986 ጀምሮ እንግሊዝና አርጀንቲና በተገናኙ ቁጥር የቀድሞ ቆስል ይከፈታል። 1998 በፈረንሳይ የተዘጋጀው ዓለም ዋንጫ ላይ ተገናኙ። ዴቪድ ቤካም በቀይ ወጣ። እስከ ፔናልቲ ድረስ የደረሰው ጨዋታ እንግሊዝ በፔናልቲ ተሸንፋ ከዓለም ዋንጫው ተሰናበተች። 2002 ጃፓንና ኮሪያ በጥምረት የዓለም ዋንጫ አዘጋጁ። እንግሊዝና አርጀንቲና በምድብ ጨዋታ ተገናኙ። በዚህን ጊዜ እንግሊዝ 1-0 ማሸነፍ ቻለች። 2005 ስዊዘርላንድ ጄኔቫ ላይ የወዳጅነት የተባለ ከውጊያ ግን ያልተናነሰ ጨዋታ አደረጉ። በዚህም አጋጣሚ እንግሊዝ 3-2 አሸነፈች። የ1986 ጨዋታ ዛሬም እንደ እሳት ይነዳል። በየጨዋታው፣ በየግጥሚያው፣ በየንክኪ ውስጥ ያን ታሪክ ይሸከማሉ። ምክንያቱም እግር ኳስ ብቻ አይደለም፣ ከኳሱ ጋር ታሪክ አብሮ ይንከባለላል። ወደ ዛሬ እንመለስ። ዛሬ ሜዳ ላይ ያሉት አብዛኞቹ ተጫዋቾች በ1986 ጭራሽ አልነበሩም። ሜሲ ያኔ የ6 ዓመት ልጅ ነበር። ሃሪ ኬን ጭራሹንም አልተወለደም። ነገር ግን ያንን ታሪክ የኖሩት ያህል ያውቁታል። ቤተሰብ ነግሯቸዋል። በቤት ውስጥ፣ መጠጥ ቤት፣ ስቴዲየም ውስጥ እንደ ተረት ሰምተውታል። ስለዚህ ዛሬ የሚያሸንፈው ወደ ፍጻሜ ብቻ አይሄድም። የ40 ዓመት ታሪክ አዲስ ገጽ ይከፈታል። አርጀንቲና ካሸነፈች እኛ እውነተኞች ነን ትላለች። እንግሊዝ ካሸነፈች 40 ዓመት ጠብቀን ነበር ትላለች። አንድ ነገር ግን እርግጥ ነው፣ ይሄን ጨዋታ ማንም ያሸንፈው ኳስ ብቻ አይደለም ያሸንፈው፣ ትዝታን፣ ስሜትን እና የ40 ዓመት ቁስልን ነው። አሁን እናንተ ማን ያሸንፋል ብላችሁ ታስባላችሁ? እንግሊዝ ወይስ አርጀንቲና? ታሪኩን የሚጽፈው ኳስ ነው፣ የምናነበው ግን እኛ ነን። ከታች ኮሜንት ላይ ያሳውቁኝ። ማን ነው ከ40 ዓመት በኋላ ፈገግ የሚለው? እስከሚቀጥለው ቪዲዮ ታሪክና ኳስ እናደንቃለን። ቻው።